ከአንድ ወንድማችን ጋር ዛሬ ምሽት ጠብቁኝ ብሎ እንግዲህ በአዲስ ነገር መጥቷል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ወንድማችን ጀሚል ሁላችሁም ታውቁታላችሁ። በነገራችን ላይ ከመጀመሪያው ስከታተለው ነበረ። እንግዲህ እዚህ ደረጃ ወይም ትልቅ ደረጃ ደረሰ ባልለውም አሁን ትንሽ ትንሽ የተወሰነ ከበፊቱ ቢያንስ አሁን ብዙ ነገር እውነት ለመናገር ለውጥ አይቻለሁ። የዚህ ምክንያት ደግሞ ለምለም ናት። እውነት ለመናገር አንዳንዴ ጥሩ ስራ ነው የሚሰራን ሰው አንድ ነገር ተናገረ ብሎ ያንን ጥሩ ስራውን መደበቅ አይቻልም። እና ለዚህ ልጅ እንግዲህ ለምለም ናት ዩቲዩብ ከፍታ ብዙ ነገር እንዲተዋወቅለትም ቻናሉ ያደረገችው እህታችን ለምለም ናት። እና በዚህ አጋጣሚ ሳላደንቃት አላልፍም። በጣም ጎበዝ ናት። ለቡታጅራ ዩቲዩበሮች እድገት ዋናይቱ ለምለም ናት። እና እንግዲህ ወንድማችን ያው ብሩኬን ቡታጅራ እንደሄደ እንዳሉ እናውቃለን። እንግዲህ ስለመጣ በዛው ጠይቆት ዛሬ ጉብኝት አድርጎታል ይመስለኛል ነው። ምንም ጥርጥር የለውም። ይሄ ወንድማችን እንግዲህ አንዲት እናቱን ይዞ ነው የሚኖረው። በጣም የሚያሳዝን ላይፍ ነበረው። በነገራችን ላይ አሁን ኦልሞስት ጸዳ ብሎ ሁለመናው ብቻ ብዙ ነገር ለውጥ አለው ቤተሰቦቼ እና በጣም ደስ ይላል። እውነት ለመናገር ትልቅ ደረጃ ደግሞ እንደሚደርስ እናቱን እንትን እንደሚል ምንም ጥርጥር የለውም። ሰው ብሩኬ ዛሬ ከቤቱ ሂዶ እንግዲህ እንደምታዩት በፒክቸር ተነስተው ለቀዋል። ምሽት ጠብቁን በሱ ቤት ብለው ማለት ነው። ምሽት እንጠብቃቸዋለን። ዛሬ በሀይሚ ቤት አይለቁም ማለት ነው። ለማንኛውም እንግዲህ ከአንድ ወንድማችን ጋር ይመጣሉ። ዛሬ እንጠብቃቸዋለን ቤተሰቦቼ። እውነት ለመናገር እንግዲህ ወንድማችን ጀሚል ሰብስክራይብ ያላረጋችሁት ሰብስክራይብ እያረጋችሁ አበረታቱት። በነገራችን ላይ ከዚህ በፊትም ሼር አድርገውለታል። ሀይሚም ብሩኬም ሼር አድርገውለታል ማለት ነው። እና እንግዲህ ምሽት እንጠብቃለን ያለውን ነገር ቤተሰብ። እስከዛ መልካም ቆይታ፣ መልካም ቀን